ሞሮኮን ያላችሁ የታለ እጃችሁ? እስቲ ለአፍሪካዊቷ ጀግና ሀገር አንዴ ዋው አንደ ቀደቁት ነው ማለት 3-0 አቤት እንዲቻላል ካናዳን ቀጥቀጥ ተመልከቱ ኡናሂ አረ በስመ አብ ይሄን ተጫዋች ኡናሂ 2 ጎል ነው ያስቆጥረው ባይዜ እኔ የትኛውም ክለብ ይሁን ፕሪሚየር ሊግ ላይ ይሄንን ተጫዋች ማየት አለብን ኡናሂን የትኛውም ክለብ ይሁን ፕሪሚየር ሊግ ላይ ማየት ያለብን ተጫዋች ነው ስለ አዮብ ቦአዲ ብቻ ነው የሚወራው ስለ ታዳጊው ተስፈኛ ስለ 18 አመቱ ቃላት የለኝም ለሱም ግን ይሄ ተጫዋች እንዴት አባቱ ነው የሚችለው ሁሉም ቦታ አለ አጥቂ መስመሩ ሚድፊልደሩ አረ በስመ አብ ዋው እና ማለት ነው ሞሮኮ ግን ቃላት የለም አንቀንቅናም አንመላጣ አንተ ሶፈንቲ አንተ ያገኛለሁኝ እዚህ ካርሎስ ነህ ፀጉርን ተላይተ እኔ ጋር ሙድን ትሰራብኛለህ ሙስጣፊ ትሆንብኛለህ እኔ ጋር እንገናኛ ጀመር ፀጉር ማሳጨብ ተከልክሏል ሲጀመር ማለት ነው በብርጭቆ ነው መፈቀፍቀልህ ሞሮኮ ባይሆን በጣም መሰለኝ ዞሮ መግቢያው ጭራሮ ነው አባቴ አሁን ኦሊሴ ከዛንሽ ነው የሚያቀጥልሽ እናቴ እኔ ለምን ዋሻለሁ አላህ ሱብሃነሁ ወተዓላ ይርዳሽ እንግዲህ ያለዛ ባቢ አባቴ በጠቅም ነው የሚወፈርልህ እያልኩ ነው በቃ ፈጣሪ ዳቹ ምንም ማድረግ አልችልም እኔ አቦ ይሄ ሞሮኮ ቲም ይለያል የሚገርሙ ናቸው ካናዳን 3-0 አሳምነው ወደ ኳርተር ፋይናል ገብተዋል 8 ውስጥ ገብተዋል አባቴ ይችላሉ ከ8 ቲሞች ውስጥ አንድ አፍሪካዊት ሀገር አግኝተናል ሞሮኮ ግብጽ ከአርጀንቲና ነው ምን ሊፈጠር እንደሚችል አናውቅም ነገር ግን ሞሮኮች ኡናሂ 8 ቁጥሩ ይችላል ብራሂም ዲያዝ ዋው በዚህ ቶርናመንት ላይ ምርጡ ተጫዋታቸው ሳባሪ እንግዲህ ተጎርቶ ወጥቷል 22ኛ ደቂቃ ላይ ነገር ግን ችግር የለውም ኡናሂ አለ ኡናሂ 2 ጎል አስቆጥሮላቸዋል የሚገርም ቲም ነው ሞሮኮ ሌትስ ጎ 2022 ላይ 4 ውስጥ ገብተዋል አሁን ግን ዘንድሮ ዋንጫ ነው አባል ዋንጫ እንጠብቃቸዋለን ለዋንጫ ይሄ ቲም ኮስተር ያለ ቲም ነው ይሄ ቲም ኮስተር ያለ ቲም ነው አሰልጣኛቸው ከዩ20 የመጣ ነው የሚገርም አሰልጣኝ ነው ቲሙን አቀናጅቶታል የሚገርም ቲም የተሟላ ቲም ነው ብቻ መልካም እድል ከአፍሪካ አንድ ኮስተር ያለ ቲም አንድ ቆፍጠን ያለ ቲም አግኝተናል ሞሮኮ ሌትስ ጎ ሞሮኮ ባለም ዋንጫው አፍሪካን ያኮራች የምትገኘው ሞሮኮ አዘጋጇን ሀገር ካናዳን 3-0 ግልብ አድርጋ ወደ ኳርተር ፋይናል አልፋለች ማለት ነው የዚህን ጨዋታ አጀማምራ የተመለከተ ሰው ይደነግጣል 1-2 ቀይማ እንመለከታለን ምናምን ነው የምትለው ማለት ኦሊቨር ወደ 6 ቢጫ ነው ገና ፈርስት ሃፍ ሁሉ የመዘዘው ዝም ብሎ ይመዟል አበላሽብን ጨዋታችን ብዬ ነበር ኡናሂ ባለፈው ሳወራችሁ ነበር አይደል 2022 ላይ ገና 22 አመቷ ምናምን እንደዛ ነው የነበረ እንዴት ስታብድ እንደነበር ሉዊስ ኤንሪኬ ራሱ ያደንቃት አስታውሳለሁ ማለት እቺ 8 ቁጥሯ በቃ ሜዳውን ታካልለዋለች ታብደዋለች በዛ ማትዞር በት የለም ምናምን የሚላት ጀለስ ናት ማለት ዛሬ ደግሞ ቀወጠችው 2 ጎል ያስቆጠረ ያለፉት የምድብ ጨዋታዎች ላይ ሶስቱም ጨዋታዎች ላይ ሶስቱም ላይ ጎል ያስቆጠረላቸው ሳይባሪ ገና በ22ኛው ደቂቃ ምናምን ነበር ተቀይሮ ይወጣባቸው ማለት እና እነሱ ይጨንቃቸዋል እንዴ አንድ ሌላ 9 ቁጥር ይገባላ 31 አመቱ ይገባል እሱም ጨራሽ መጨረሻ ላይ ጎል አስቆጥሯል ብራሂም ይገራርም ቆንጆ የሁለት አሲስት አድርጓል ኡናሂ ምን አይነት ድንቅ ተጫዋች እንደሆነ ዛሬ ደግሞ ጎል ያስቆጠረን ያስመለከተን ማለት ማል ሜዳው ላይ ኮንትሮሉ እዛ ጋር የሚጠላቸው የሚገራርሙ ሃይቦሎች ምናምን ጨዋታው ላይ የሚያደርገው እንቅስቃሴ ምናምን እንዳለ ሆኖ ዛሬ ድንቅ ጎል አስቆጥሮ እንዲያሸንፉ ያደረጋቸው ሐኪም ያንድ አሲስት አደረገለት ብራሂም አሲስት ብቻ በደ ነበር ሞሮኮ እጠብቅሻለሁ ከዚህም በላይ እቺ አፍሪካን የምታኮራ ሀገር ዘንድሮ እየገሰገሰች ትገኛለች አንተ ደግሞ ሼር ኮፒ ሊንክ ሪፖስት እያደረግ ገስግስ ማለት ነው ይመች አሰላሙ አለይኩም ወራህመቱላሂ ወበረካቱ ማይ ፋሚሊ ቢስሚላህ ሞሮኮ እኛን አፍሪካኖችን ማኩራት ቀጥላለች በዚህ ዓለም ዋንጫ ካናዳን አሸንፋ ማለፍ ይችላልች ቪዲዮን ኮፒ ሊንክ ሪፖስት ላይ ከማድረግ ጀምሩት ካናዳ እድሉን መጠቀም አልቻለም ከረፍት በፊት ጥሩ ሙከራዎች ያገኙ ነበር በርግጥ ያሲን ቦኖ በጣም እየመለሰባቸው ነበር ግን ከረፍት መልስ ሐኪሚና ጓደኞቹ አሰልጣኙ በርግጥ ትልቁን ስራ ሰርቷል ብዬ አስባለሁ ይሄ ጎል ሲቆጠር በተለይ ሐኪሚ ትልቁን የጭንቅላት ስራ ሰርቷል ብዬ ነው ማስበው ሁለተኛ ጎል ኢብራሂም ዲያዝ እኔ በዛ ዓለም ዋንጫ በጣም ደክሞብኝ ነበር ዛሬ በጣም ይተሻለ ነበር አሲስቱን እሱ ነው ያደረገው እንግዲህ ሆነ ሁለቱንም ጎሎች ነው ያስቆጠረው ሞሮኮ በጣም ነው ለየቡድኑ በቃ ካውንተር ከተፈለገ በቢልድ አፕ ፓስ ያደርጉ መጫወት ይችላሉ በሎቦልክ መጫወት እኔ በጣም ነው ይገረሙ ለሁሉ ለተለያዩ ቡድኖች የተለያየ ሲስተም ይዘው ነው የሚገቡት ከኋላ ማዝራዊም አለ እኔ ሐኪሚ በርግጥ አሁን እዚህ እንደ ማጥቃቱ እንደ ፒኤስጂ አልሆነም ያ የሆነበት ምክንያት ይመስለኛል ያው ቡድኑን እሱ ነው የቡድኑ ጭንቅላት እሱ ነውና እንደዛ ነፃነት አይኖረውም ብዙ እንደ ፒኤስጂ በነፃነት ልጫወት ቢል አይመችም ያ ስለማይፈቅድለት ነው እንጂ
እንደ ፒኤስጂ ብናየው የተሻለ ይሆናል ብዬ አስብ ነበር። ግን ሞሮኮች የሆነ በቃ የአፍሪካ ቡድን አይመስሉም። በቃ ከዛ ከፍ ያሉ ናቸው። ሌቭላቸው በጣም ከፍ። አሁን 2-0 ማን ያያዙ ቁጥሩ ራሱ አትሰጋም። አሁን እንደነ ሴኔጋል ምናምን ስጋት አይገባም እና በደረጃቸው በጣም ከፍ ያለ ነው። እንግዲህ በአስገራሚ ሁኔታ ማለፍ ችለዋል። ደስ የሚል ነበር ጨዋታው። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ሞሮኮ አፍሪካን በክብር ስላስጠራችሁልን ትክክለኛ አፍሪካ ተወካይ ስለሆናችሁ እንኳን ደስ አላችሁ። እናመሰግናለን። በትክክል ሪፕሬዘንት ስላደረጋችሁን ምርጥ 8 ውስጥ ገብቷል። ካናዳ 3-0 ጽድት አድርጎ ነው ያሸነፉት። ገራርም ጎል ነበር ያገቡት። ጌሙንም በቃ ልክ እንደ ማለት ነው ትክክለኛ ሱፔሪየር ቲም ኮንትሮል አድርጎት ነው የወጡት በቃ ጌሙ ማለት ነውና ሞሮኮና ትክክለኛ አፍሪካ ተወካይ ሲጀመር ማለት ነው። እኔ እንደውም አሁን አፍሪካ ሻምፒዮን ብትባረሱ አይደብረኝም። የምሬ ነው። መጀመሪያ አካባቢ እንቋጥርባታለን ምናምን ተባብለን ነበር። ያው ብዙ ጊዜ አፍሪካ አይደለም ምናምን ይላሉ በሚለው ማለት ነው። ግን ትክክለኛ አፍሪካ ተወካይ ሞሮኮ ነች በዚህ ሰዓትና 8 ውስጥም ገብታለች እና በጣም ትልቅ ታሪክ ነው። እንግዲህ አምና 4 ላይ ወደቁት ታስታውሳላችሁና አሁንም እዛ ደርሰዋልና ምን ያህል የሞሮኮ ኳስ ከአፍሪካ አንድ ደረጃ ከፍ ብሎ ከአውሮፓዎቹ ጎራ እንደተቃረበ ማየት ትችላላችሁና የምሬ ነው። በጣም ነው ያከሩ። ለማንኛውም ካናዳ 3-0 አሸንፏል። ጽድት ያለ ማለት ነው። በቃ ሀኪሚ ደግሞ እንዴት በቃ ይህን ቲም እየመራ ደስ ሲል እንደዚህ አይነት ማለት ነው። ጀግና ሰው ነው። ለማንኛውም ወደ ቀጣይ አልፏል። እስቲ ስለ ሞሮኮ የተሰማችሁ ከታች ጻፉልኝ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ፈረንሳይ ደግሞ 6 ሰዓት አለች። አብረን እናያለን። ይበጫ አፍሪካዊዋ ዋንጫ ልትበላ በዚህ መድረክ ላይ የምችለዋ ሀገር ይቺ ሀገር ነች። የምሬ ነው የምላችሁ በደንብ ማለት ነው። ይህንን ዋንጫ ማሳካት የምችለው ሞሮኮ ነች። አፍሪካዊ ሆና ማለት ነው። 3-0 አዘጋጇን ካናዳ በእንደዚህ አይነት ሁኔታ ማሸነፍ ማለት እንደ ቀልድ እንዳትመለከቱት ያጀማ። በከባዱ ሞሮኮ እየመጣች ነው። አምና 4ኛ ሆናን የጨረሰችው ዘንድሮ ወይ ፋይናሊስት ትሆናለች ወይ ደግሞ የዋንጫው ባለቤት ትሆናለች። በእርግጠኝነት ነው የምነግራችሁ ጀማዓው። ሞሮኮ አፍሪካዊቷ ብርቅዬ ሀገርን ማለት ነው በትልቁ ጠብቋት የምትለይ ሀገር ነች። በዚህ ጨዋታ ላይ ማለት ነው ሞሮኮ ሙሉ ለሙሉ ዶሚኔት አድርጋ ነው ይህንን ጨዋታ ማሸነፍ የቻለችው። ካናዳ ጥሩ ተፎካካሪ ነበረች። አዘጋጆቹ እንግዲህ የሚረግፉበት ሰዓት ደርሷል። እንደ ጉድ እየረገፉ ይገኛል ጀማዓው። ለማንኛውም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። የማታውን ጨዋታ እንግዲህ ፈረንሳይ ታሸንፋለች። ቀጣይ ማንን እንጠብቅ ነው? ግብጽ ብትመጣ ይመስላችኋል? እኔ አይመስለኝም። ማን ይመቻችሁ። ኒማኛ ቪዲቼ ጫማ ሰቅሏል ያላችሁ ማን አልሰቀለም? ጫማ እዚህ ማዝራዊ ውስጥ ነው የሚኖረው ለሀገሩ ሲሆን ማን ወደ ጨዋታው ስንመጣ እንግዲህ ሞሮኮዎች ፈርስት ሃፍ ላይ ትንሽ አስደንግጠውን ነበር ኳስ መያዝ ቢችሉም፣ ነገር ግን በጣም በተደጋጋሚ ጥፋት ያጠፉ ካናዳዎችን ስፔስ የለቀቁላቸው በጣም ሲሞክሩባቸውና ያሲን ቦኖ በተደጋጋሚ ሲያወጣቸው ማይተን ነበር። ማዝራዊም እንደተለመደው የሚገርም ፐርፎርማንሱን ቀጥሎታል። ኒማንያ ቪዲቼ የትም አልሄደም ያልኳችሁ በምክንያት ነው። እዚያ ለዋንጫ ላይ ማዝራዊ ያሳለፈበት ያለው የዲፌንሲቭ አጨዋወት በጣም ይለያል። አንዴ ሴንተር ባክ ላይ ይገኛል፣ አንዴ ፉል ባክ ላይ። የት ነው የማይገኘው? ዲፌንስ ውስጥ ነው የምትሉት ብቻ። ሀኪሚም እንግዲህ የሚገርም ቶርናመንቱን ቀጥሏል። 3ኛ ጎል ኮንትሪቢሽኑ ማግኘት ችሏል። ከዛ ውጭ ደግሞ ብራሂም ዲያዝ እየደነሰ ነው ለሞሮኮ እንግዲህ በዚህም በዛም እያለ እና 4ኛ ስቱ ላይ መድረስ ይችላል ማለት ነው። ኢስማኤል ሳይባሪ እንግዲህ ተጎርቶ ወጥቶ ነበረ። ሶፊያን ራሂሚ ነበር የተከሱ ከገባ በኋላ ራሂሚ እንግዲህ ሲያስጨንቃቸው ነበር። በስተመጨረሻም ደግሞ 98ኛው ደቂቃ ላይ ማግባት ችሎ ነበረ። ከዛ ውጭ ባለው ደግሞ አይዘዲን ኦናሂ ይህን ቶርናመንት ላይ እንደሚታወቀው እንግዲህ ጠፋ ብሎ ነበር። ብዙ ሙከራ አያደርግም። በቃ የሞሮኮን ሚድፊልዱን ባላንስ ለመጨመር ዲፖ ነው ነበር ሲጩት የነበረው እና አሁን ግን ለየት ባለ መልኩ ራሱ እንግዲህ አክሽን እየወሰደ ከእንዳያስቱ እንግዲህ ከሀኪም የተቀበለውን የመጀመሪያውን ከፍሪክ እንኳ እሱ ማስቆጣቸው ነበረ። ሁለተኛው ላይ ደግሞ ራሱ በተገኘበት እንግዲህ ቦክስ ውስጥ የተገኘበት መንገድ ለየት ይል ነበር። ብራሂም የሰጠውን ኳስ ቀርቅሮት ነበር ባህል የመጀመሪያው ራውንድ ኦፍ 16 ጨዋታ በዚህ መልኩ ተጠናቋል። ነገር ግን ስለዚህ ጨዋታ በደንብ ብዙ ማውራታችን በፊት የዓለም ዋንጫ ጉዳይ ድንገት ያመልጣችሁ ከሆነ በየትኛው በተለያየ ምክንያት እያንዳንዱ ጨዋታ እዚህ እንደመሰማመጣላችሁ እርሱ መጫ እንዳይረሳ ሀሳባችሁ ኮሜንት ያስቀምጣችሁ፣ ኮፒ ሊንክ ይደረግ። እናም ደግሞ ኮመንት ላይ ቮት አስቀምጥላችኋለሁ። ያው ፍራንስ ያልፋል ብለን እንገምታለን ከፓራጓይ ጋር ኦብቪየስሊ እና እሱን ተከትሎ ፍራንስ እና ሞሮኮ የሚያደርጉት ጨዋታ ሞሮኮ ግን እድል አላት ብላችሁ ታስባላችሁ? እንደዚህ አይነት ጥፋት እያጠፋውን 3-0 ስለጨረሰ ሰው ምንም ላይል ይችላል። ግን ጨዋታው ለተመለከተ ሰው ምን አይነት ጫና ውስጥ መግባት እንደቻሉ በካናዳ አይተናል እና እንደዚህ አይነት ጫና ካናዳ መፍጠር የሚችል ከሆነ ፍራንስ ደግሞ ምን ሊያመጣ እንደሚችል ታሳቢነት መክተት አለብን ብዬ አምናለሁ። እና እስቲ እናንተ ሀሳባችሁን ብቻ ቦት እያደረጋችሁ እና ለምን የሚለውን ብጽፉልኝ ደስ ይለኛል። አይላችኋለሁ። ሁላችሁንም እንቀጥል። ስለጨዋታው ማውራታችን እንቀጥል።
እና ያ ጨዋታው እንግዲህ ያን ይመስል ነበረ። ፈርስት ሃፍ እንደነገርኳችሁ ካናዳዎች በጣም ሲያስጨንቋቸው ነበረ እና ማይክል ኦሊቨር ያው ዳኝነት ያው ታውቁታላችሁ የፕሪሚየር ሊግ ዳኞች እና እዚህ መጥቶ ደግሞ 8 ቢጫ ካርድ ነበር ዛሬ የመዘዘው። ቀይ ካርዱ ላይ ያለው ይመስል በጨዋታው አት ሳም ፖይንት ሞሮኮች በተለይ ፈርስት ሃፍ ላይ መረጋጋት አልቻሉ ነበረ። በተደጋጋሚ እያጠፉ በቃ ካናዳዎች የሞከሩባቸው ትንሽ ንዴት ይዟቸው ነበረ። በተለይ ደግሞ ኮርና ኦልሞስት 11 ኮርነር ካናዳ ያገኘው አይ ቲንክ በጨዋታው እና በጣም ብዙ ኮርነር አግኝተው ካናዳዎች ያው ብዙ ሊጠቀሙበት አልቻሉም፣ ግን ጫናው ነበረ። ሞሮኮች ጫናውን ደግሞ ለመቋቋም ትንሽ ተቸግሮ ነበር አት ሳም ፖይንት እና እዛ ጋር ነው ጸብ ምናምን ያመጣው ሀኪሚ ገፍትሮት ምናምን የተጣሉበት ፓርት ማለት ነው እዛ ጋር እና ያ ከባድ ነበረ በፈርስት ሃፉ ዙሪያ። ፈርስት ሃፉ መታወስ የሚያስፈልግ ነበር። ሰከንድ ሃፍ ግን ሞሮኮች ሎኪን አድርገው እንደተጀመረ አይዘዲን ኡናይ በረከላቸው። አይዘዲን ኡናይ ራሱ ደገመው። ከዛ በኋላ ራሂሚ ደግሞ 98 ላይ እንደነገርኳችሁ ማስቆጠር ቻለ። ይህንን ተከትሎ ደግሞ ወደ ኳርተር ፋይናል ያልፋሉ ማለት ነው ሞሮኮች እና ቀጣይ ራውንድ ደግሞ እንደሚታወቀው የፓራጓይ እና የፍራንስን አሸናፊ ነው የሚወስዱት። ፕሮባብሊ ደግሞ ፍራንስ ነው ተብሎ ይገምታል፣ ያው በከፍተኛነት ማለት ነው። ፍራንሶች ግን እንዴት ማስቆም ይችላሉ የሚለው ጉዳይ እኔም ምላሽ የለኝም በዚህ ሰዓት ማለት ነው። በጣም አስቸጋሪ ነው የሚሆነው። በተለይ ደግሞ ፈርስት ሃፍ እንዳየ ነው ፍረስትሬትድ ሆነው የሚጮቱ ከሆነ እንደዚህ መጠቃት የማይወዱ ከሆነ ከፍራንስ ጋር ይሄ ነገር እንደሚያጋጥም እርግጥ የሆነ ነገር ነው እና ይሄ ነገር ካናደዳቸው በጣም ፍረስትሬት የሚያደርጉ ከሆነ ጨዋታቸው የሚያጡ ከሆነ ፍራንሶች ሊያስቀይሟቸው ይችላሉ ብዬ አስባለሁ። ሞሮኮ በጣም በእርጋታ ሰከንድ ሃፍ እንዳራምዳችሁት በጣም በእርጋታ ኳሱን ለመያዝ አለመፍራት እና ደግሞ ጥፋቶችን መቀነስ ከኋላ በተለይ ፓሲንግ ኤረር ምናምን በጣም በተደጋጋሚ አይተን ነበረ በሚገርም ሁኔታ እና አይናዊ ራሱ ማያጠፉት ሲያጠፉ አይተናል በመሀል እና ያ እሱን አስተካክላችሁ በጣም መግባት አለባችሁ። ፐርፌክት ኦልሞስት ሆናችሁ መገኘት ሊኖርባችሁ ይችላል ለፍራንስ እና ኢምፖሲብል ሲቹዌሽን አይደለም፣ ነገር ግን ፖሲብልም ደግሞ አይመስልም አሁን ካለበት አንጻርና ግን ሞሮኮች እርምጃቸውን ቀጥለዋል። ከፍራንስ ጋር ያሸንፋሉ አያሸንፉም? ፖል አስቀምጥላችኋለሁ ኮመንት ላይ ቮት ማድረጋችሁ ዳርሱ። የአለማቸው ጉዳይ ቅድም እንዳልኳችሁ ፕላስ ብቻ እንዳይረሳ እንዳያመልጣችሁ ማለት ነው። ኮፒ ሊንክ የሚደረግ ቪዲዮ ቀጣይ እስክንገናኝ ድረስ ይመቻችሁ።